ሰላም ጤና ይስጥልን የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ጎንደርን ፍለጋ ከሚለው የሄኖክ ስዩም ተጓዥ ጋዜጠኛ መጽሐፍ እብናት አምስትያ ተክለ ሃይማኖት እናያለን። ትረካውን ከወዳችሁት ቻናሉን ላይክ፣ ሰብስክራይብ አድርጉት። አመሰግናለሁ። መቼም ተዚህ ሀገር ተደብቆ ነው እንጂ ስንት ጉድ አለ መሰለህ። ቅርስ ቢሉ ታሪክ ቢሉ አለኝ ዛፉ የብናት ሰው ነው። ሞተሯ ታነጥረኛለች። መንገዱን የሚወጣው ሞተር ብቻ ነው። ከሞተርም ይመርጣል። የጥንት የጠዋቱ ያማሃ የተባለው ሞተር እንጂ ሰመነኞቹ አይወጡትም። እንዲያም ሆኖ ከዳገት ቁልቁለቱ ሲወርድ ነፍስ ቦታዋን የለቀቀች እስኪመስል ያርዳል። የኢትዮጵያ ኑሮ በሞተር መሄድ ነው። ልክ በዚህ አይነቱ መንገድ ይደረሳል። ለመድረስ ያለው አበሳ ግን እንዲህ ነው። ወደ ሰማይ መንጠር፣ መሬት መድረስ። ፊት ለፊት ሞተሯን የሚጋልበው የዛፉ ጥቁር ጃኬት ተጋርጧል። ዛፉ ስሙ ነው። የወረዳውን ባህልና ቱሪዝም ይመራል። እብናት የሚያማምሩ ደኖች፣ እንደ አባ ዝንጀር ያሉ ድንቅ ተራሮች፣ የተከዜ ተፋሰስ የሚገኝበት ምድር ነው። ሰሜኑ ከምስራቅ በለሰ ወረዳ፣ ደቡብ ከፋርጣ፣ ምስራቁ ከዋጉ ደሃና ቡግና፣ ምዕራቡ ደግሞ ከሊቦ ከምከም ይወሰናል። እብናት ውብ ሀገር። መቼም ሸጋ አየር እብናት ቀረ። በተለይ ከተማዋ ላይ ከአዲስ አበባ 714 ኪሎ ሜትር የምትርቀው ከተማ የእብናቶች መዲና ናት። አንድ ወቅት 3 ቅዱሳን ከምስራቅ ወደ ምዕራብ በመጓዝ ላይ ሳሉ አንዲት ሴት ከወንዝ ውሃ ቀድታ እየተመለሰች ያገኟታል። ቅዱሳኖቹ የት እንዳሉና አሁን የደረሱበትን መንደር ማወቅ አልቻሉም። እንስራት ላይ የምትመጣውን ሴት የመንደሯ ስም ማን እንደሚባል ጠየቋት። ምክንያቷ ዛሬም ድረስ ባይገባኝም ለሰዎቹ ግን መልስ አልሰጥም አለቻቸው። አንደኛው ይህች ሴት እብናት እንዴ ይሏታል። በዚህ ጊዜ ታላቁና ብሉህ ሌላኛው አያትና እብን ሳትሆን ውብ ናት፣ የሴት ተናጋሪና ምላሰኛ ምን ያደርጋል ብሎ ለአንደኛው ይነግረዋል። በዚህ ጊዜ ግዕዝን ከአማርኛ ለይተው የሚያውቁ እብናት ብለው አወጡላት። ትርጉሙ ደንጋ ማለት ነው። ነገር ግን አጠራሩ ውብናት ነው ይላሉ እብናቶች። እብናት የጠጁ ሀገር፣ እብናት የማር ምድር ናት። ከንጹህ ማሯ የሚዘጋጀው ጠጅ አይጣል ነው። ጠጅ የጨዋ መጠጥ ነው ብለው ዝናውን ሲተርኩለት ስኳር ሆኖ የትም ቢወድቅ፣ እብናት ግን ማር ነው። እኛን ጠጃችን ይገልጸናል የሚሉት እብናቶች የደንና የበረሃ አቀፎቻቸውን ተመልክተው ነው። በዱዳቄ ገላ ላይ ሜዳ በሌለበት በረሃ ተራራና ገደል ወደ አምስትያ ጉዟችን ቀጥለናል። የገጠር መንገድ ቢሆንም የመኪና ሆድ የሚቀድ ግዙፍ ድንጋይ አልፎ አልፎ ያሉ የቅዱሳኑ ሀገር እብናት ተከዜ ስር የሚገኙ በርካታ ድንቅ ገዳማት ይገኙባታል። ጊዜ ካገኘው ሳይኮ ደብረ መድኃኒት ኪዳነ ምሕረት ገዳም እወርዳለሁ። ከእብናት ከተማ በስተ ምስራቅ በኩል ነው። የእግር መንገድ አለው፣ 2 ሰዓት ይፈጃል ብለዋል። ሊያውም 17 ኪሎ ሜትር ያክል በጥርጊያ መንገድ ላይ የሚያስኬድ መንገድ ስላለው እሱኑ እንደ አምስትያ በመኪና ወይም በሞተር መጓዝ ከቻልኩ አየዋለሁ። በእርግጥ ሳይኮ መሄድን ፈልገዋለሁ። በዚያውም ሰለማያ ላንኮን አያታለሁ። ከተማ ናት፣ ትንሽ ከተማ። አየሩ እብናቶች አወድሰው አይጠግቧትም። ሳይኮ በተራራ የተከበበች ገዳም ናት። ምንጭ ውሃ ተራራ፣ ሰላም ተራራ፣ ደደቢት ተራራ፣ ወላድ የተባሉ ተራሮች ከበዋታል። አጼ ሰርጸ ድንግል በዘመነ መንግስት ከሸዋ ቡልጋ ተነስተው በመጡት አባ መቅደሰ ክርስቶስ አማካኝነት በ1587 ዓመተ ምህረት የተገደመች ጥንታዊ ስፍራ ናት። አንድ አባት እንደነገሩኝ ስሟ ከግዕዝ ቃል የተገኘ ነው። ሰዊረ አኮ ከሚለውና ተሰውሮ የኖረ ወይም የነበረ የሚል ትርጉም ከሚሰጠው ገዳሟ ዙሪያውን በመስቀል ቅርጽ የተሰራ ዙሪያውን
በመስቀል ቅርጽ በአራት ተራራዎች ተከባ ስለምትገኝ ይሆናል ስያሜዋ የሆነው። የገዳሙ መስራች አባ መቅደሰ ክርስቶስ ከአርማጭሆ ሞጊና ኪዳነ ምሕረት ወደዚህ ሀገር መጥተው ቦታው ጫካ ስለነበሩ ማንም ሳያቸው ታቦተ ኪዳነ ምሕረትን ይዘው ቆዩ። የአገሩ ተወላጅ የሆነ ዋለይ የተባለው ሰው አውሬ ለማደን ወደ ጫካ ገብቶ ወደ ጫካ ሲገባ መነኮሳቱ ካሉበት አካባቢ ጭስ ስላየ ወደ እርሳቸው ሄዶ ሰላምታ ከሰጣቸው በኋላ ከየት እንደመጡ ይጠይቃቸዋል። አባ መቅደሰ ክርስቶስም ከዚህ ለመኖር እናስባለን አሉት። ዋለይ የተባለው ሰውም ትልቅ በሬ ይዞላቸው መጥቶ በሬውን አርደው እንዲበሉ በትህትና ቀረበላቸው። በሬውም ለእርሻ የማይሆንና ለጥ እያለ የሚተኛ ሆነ። ከተጠመደበት እየተመለሰ አብሯቸው ይውላል፣ ያራል። በየቀኑ እየዞረ አሁን ቢሰምር ክልል የሚባለውን ቦታ እየከለለ ውሎ ወደ ቤተ መቅደሱ ይመለስ ስለነበር ቢሰምር ብለው ሰየሙት። ብዙዎቹ የብናት መስህቦች ከሰው ተደብቀው የኖሩ ናቸው። እንኳን ታሪካቸው ስማቸው ብርቅ የሚሆኑ እድሜ ጠገብ ገዳማትና የተፈጥሮ ገጸ በረከቶች ገና አልተደረሰባቸውም። ልክ እንደ ሳይኮ ቢሰምር ክልል እንደተከለለው ይህ ገዳም ታሪካዊ ነው። ስለ በሬው አሰብኩ። መሬት ክልሉን ሰዎች ካዩት በኋላ ወደ ቤተ መቅደሱ ቦታ በመስቀል ቅርጽ እየሄደ እያረፈ እየተነሳ ቆይቶ ቢሰምር ክልል አሰኝቶ በዚያው ቆመና ተኛ። ወዲያውንም ሞተ። በሬው ዙሮ የክልሉ የገዳሙ ርስትነት ጸና። ይህንን ገዳም ነው ለመጎብኘት አንዱ እቅዴ። የሞተሩ ጉዞ እንደቀጠለ ነው። የተቀመጥኩበት ደንዝዟል። ገጼ በአቧራ መቀየሩን ገምቻለሁ። ይህንን ለማወቅ የሞተሯን ነጂ ማጅራት መመልከት ይበቃል። አቧራውን የወፍጮ ቤት አስፈጭ አስመስሎታል። ሰው ጀርባውን አለማየቱ በእጁ በማለት ይህን ጊዜ ነው የሰውን ሳይ የራሴን ገመትኩ። እሱ በእኔ ተከልሏል፣ እኔ ግን ደጀኔ አቧራ ነው። ትንሽዬ ቀበሌ ተመለከቱ። መንደርም አላት። እንደደረስን ገብቶኛል። ከዓለም ተገልለው የሚኖሩ የሚመስሉ ደስተኛ አርሶ አደሮች እያዘሙ ምድርን ይታገላሉ። አፈሩ ከበሬዎች ጉልበት ይልቅ በገበሬዎቹ ዜማ የሚርበተበት ይመስል ከዜማው ጋር እኩል ይፈነቀላል። በዜማ ምድሩ ምሶ የዕለት ጉርሱን የሚሞላው ገበሬ ደጃፉ ከሚውለው ገበያና ሰንበት ከሚያስቀድስበት ደብር ውጭ ዓለም የለውም። ዛፉ አንዱን ቤት አስጠግቶ ሞተሯን አቆማት። እግሬን እንደምንም ብዬ አወረድኩት። ደንዝዟል። ለሰዓታት ሲጓዝ ማረፍ የቻለው አንዲትን ዳገታማ ወንዝ ሞተሯን ሲያቅታት እየገፉ ለመሻገር ስንወርድ ብቻ ነው። በእርግጥ መንገዱ አይመች ነው እንጂ በኪሎ ሜትር ልኬት ከተነሳንበት 20 ኪሎ ሜትር አይርቅም። ቀሪው መንገድ በእግር ነው። ጀምረነዋል። አንዲት ትንሽ ወንዝ ተከትለን በዳርቻዋ የሰው እግር ያበጃትን ቀጭን መንገድ ይዘን ወደ መዳረሻችን እያመራን ነው። መንገድ ያለ ወግ አይገፋም ብሎ ይሆን ወይም እኔ ስለ ብናት እንደውቅ ፈልጎ ዛፉ ብናትን እየተረከልኝ ነው። ገዳማቶቿን፣ ወንዞቿን እንኳን ሰው ወፍ ይጦማል የተባለለትን የወፍ ጦማ ዋሻን እብናት ተወርታ አታውቅም። ከማለቋ በፊት መንገዱ ያልቃል። ዛፉ ስለ ሀገሩ እየነገረኝ ነው። የሩቆቹን አቅርቧቸዋል። ብዙዎቹን በወፍ በረር ተረከልኝ። የተወሰኑት የጉዞ አካል ስለሆኑ አያቸዋለሁ። አሁን ልቤ የተሰቀለው 5 ለመድረስ ነው። ቀላል የሚመስለው የእግር መንገድ ስሩን ከዓይን የተሰወሩ ጉድጓዶችና የወንዝ ለወንዝ ጉዞም ነበረው። ያም ሆኖ ፈጥኜ እደርሳለሁ ከምትለዋ ሞተር በእግር መሄድ ምቾት አለው። ሩቅ መስሎን የነበረው በደን የተሸፈነ ተራራ ስር ያለው መንደር ደረስንበት። ቀይ ቆርቆሮ ለብሳ ቢጫ ቀለም የተቀባችው ቤተክርስቲያን እየተጠጋናት ነው። ወደ ቅጥሩ ገብተናል። ሴቶች ተሰብስበው አንድ ወፍጮ ቤት ደጃፍ ተኮልኩለዋል። ወፍጮ ቤቱ ትይዩ የውሃ ኩሬው አለ። ኩሬው ስር የልብስ ማጠቢያ ተሰርቷል። ልጅ እግር መነኩሴ ልብሳቸውን ያጥባሉ። ተጠግተን ማንነታችንና ምን ፈልገን እንደመጣን ነገርናቸው። የመንገዱን መስመር አስያዙን።
ቀጭኗን መንገድ ተከትለን ዳገቱን ተያያዝናት። ሄደን መንታ መንገድ ገጠመን። አንዱን መርጠን ጉዞን ቀጠል። ብዙ ሳንጓዝ ከርቀት ከመታየ ቤተክርስቲያን ስር ደረስን። አምስትያ ይሄ ስለመሆኑ ተጠራጠርኩ። እዚህ የመጣሁት ታምር ልመለከት ነው። አምስትያ ግራኝ አላፈረሰውም ተብዬ ነው የመጣሁት። የማያት ቤተክርስቲያን የቀለሟ ሽታ አልለቀቀም። በዚያ ላይ ገና እየተሰራች እንደሆነ ያልፈረሱ የግንባታ መሰላሎች ተዝረክርከው ቆመዋል። የሆነ ስሜት ተሰማኝ። ጥንታዊቷን ህንጻ ፍርሰዋት ከተማ ለማስመሰል እንደ ከተሜዎቹ ደብሯን ገንብተዋት ቢሆንስ? አያደርጉትም ብሎ ማመኑ ይሻላል። ግን ደግሞ በሀገሬ እንዲህ አይነቱ ታሪክ የየስፍራው ጀብድ ነው። ቅርሱን ያለ ጥናት አፍርሶ ዘመኑን መሳይ መቀለስ ጥበብ ሆኗል። ያለ መጠበብ ማሳያዎች የሆኑ ግንባታዎች ብዙ ናቸው። ወደ ታች ሴት መነኩሴት የሆነ ነገር ይሰራሉ። የሴቶች ገዳም ክልል ነው። ድካሜ አንገበገበኝ። ያገኘኋትን ቤተክርስቲያን ፎቶ ማንሳት ጀመርኩ። ፈርሳ የተሰራች ቤተክርስቲያን ግራኝ አልነካትም ብዬ ይህንን ሁሉ መስዋዕትነት በመክፈል መምጣቴ ጸጸተኝ። ትንሽ እንዳረፍ ወደ መንደር ሄደን እንረፍ የሚለውን ሐሳብ አመጣሁት። ተነሳና የመልስ ጉዞ ጀመሩ። ስንመለስ እንዳመጣጣችን በደስታ አልነበረም። በራስ መተማመናችን ተንፍሷል። ከጀርባችን ያለውን ጥቅጥቅ ደን ለማድነቅ እንኳን ፊት ነስቼዋለሁ። መንደር ሄጄ ጥሩ ጠላ ለመጠጣት ልቤ ቆሟል። የከሰረ ነጋዴ አይነት ስሜት እየተሰማኝ ነው። ቁልቁለቱን ስንወርድ የገባንበት የገዳሙ ደጃፍ ላይ የምትገኘው ወፍጮ ቤት ስንገባ ከነበረው የሴት ቁጥር በላይ በሴቶች ተጥለቅልቃለች። አህያቸውን የሚጭኑና የሚያራግፉ ባሎችም ደጃፍ ላይ ተኮልኩለዋል። መንገድ የመሩ መነኩሴ ራቅ ብለው ከቆሙበት መጡ። ዝቅ ብለን መስቀላቸውን ተሳለም። ምን ነው ተመለሳችሁ? ጥያቄያቸው አልገባኝም። ያው ተመለስን መጣን አልኳቸው። የት? እዚህ ነው? እላይ የዋናው ገዳሙ የምትወጡ መስሎኝ እኮ ነበር። ሶስታችንም ዞር ብለን ደኑን አየኑ። የመነኩሴው መስቀል ወደ ደኑ እየጠቆመ ነው። ገዳሙ እኮ ያ ላይ ነው፣ ጫካ ውስጥ አታችሁት ነው? ቆይ የሚያሳይ ሰው በአይናቸው ሰው ፈለጉ። ወደፊት ራመዳሉና አንድ ልጅ እግር እቅፍ አድርገው ነገሩት። ወዲያው መጣና እንሄዳለን። ተከተል ነው። ቁልቁል ወደ ወረድንበት ሽቅ ብለን ወጣ። የሚገርም አጋጣሚ ነው። መንገድ መሪያችን ያሰናከለችን መንታ መንገድ ድረስ አደረሰን። የተሳሳትንበትን መንገድ አስትቶን ወደ ተራራው የምታስወጣዋን መንገድ አስያዘንና ተመለሰ። ወደ የትም እንደማይወስድ ስለነገርን ስጋታችን ቀንሷል። ዳገቱ ከባድ ነው። አንዳንዴ ሲበረታብን እንደው ጠፍቶን በቀረ መነኩሴው ባላገኙን እላለሁ። በተጠቀጠቀው ደን ውስጥ ሁለት ሰው ጎን ለጎን በማያስኬደው ጠባብ መንገድ ሽቅብ ወደ ሰማይ እየወጣን ነው። ረዣዥሞቹ የጥድ ዛፎች ሰማዩን እንዳናይ ስለከለከሉን በእርግጥም መሬት እየረገጥን ወደ ሰማይ የምንጓዝ መስሎኝ ነበር። ዓለም ከተፈጠረ ጀምሮ አብሮ የተፈጠረ ጥድ ያየሁ ይመስለኛል። እንዲያ ልሙጥ ያለው ተራራ ላይ በጥበብ የተሰራችው መንገድ ብቻ ወደ ገዳሙ ትወስዳለች። ግን ፈታኝ ናት። አንዳንዴም አፈሯ ይንሸራተታል። የዋፍ ድምፅ ደኑን ምትሃት አድርጎብኛል። አይኔን ለማመን ግራ እስከሚገባኝ ከላብ ጋር የተዋወኩበት ከባድ ጉዞ። ከፀሐይ ብንሸሽም የመንገዱ ፈተና አድክሞኛል። በተሲያት ዳሉልን የማቋረጥ እስኪመስለኝ ድረስ አንድ እጅግ ሊገለጽ ከማይችል ሜዳማ ስፍራ በእጽዋት ከተከበበ ድንቅ አካባቢ ደረስን። ሊጽፉት የሚከብድ የአዋፍ ዝማሬ ያደመቀው ስፍራ። አሁን ደግሞ እንኳንም መነኩሴው መለሱኝ አልኩ። ካለፍኩበት ይልቅ የደረስኩበት ልቤን በደስታ ሞልቶታል። ይሄ ነውን አምስትያ። ልጅ እግር መነኩሴው መጡ። ከዛፉ ጋር ተነጋገሩ። አስጎብኚ የወረደው ባህልና ቱሪዝም የሚመራ እንደመሆኑ ውጣ ወረድ አልገጠመኝም። የልጅ እግሩ መነኩሴ ፊት ፈክቷል። ከፊት እየመሩ በእንጨት የተዘጋውን የቤተክርስቲያኗን ቅጥር ከፈቱልን። ገባን።
ደን ምድሯን አጣቦት መንገድ የጠበባት ገዳም አንዲት ትንሽ ግን 700 ዓመታት ባለችበት የኖረች በጥንታዊ የኢትዮጵያ የግንብ አገነባብ የታነጸች ውበቷ ከምድሯ ጋር የተስማማ ቤተክርስቲያን በአፄ ይኩኖ አምላክ ዘመነ መንግስት በ1260 የተመሰረተ ነው። የእግዚአብሔር ጸጋና ለአባቶቻችን የሰጠው ጥበብ የተገለጠበት ነው። አምስትያ ቅድስት ስፍራ ናት። አምስትያ ስሙ ነው። ጠየኳቸው። ባዶ እግር የሆነውን ጫማ የለበስኩትን ያክል መሬት አይመርጡም። ዓለም ሲበቃህ እንዲህ ተፈጥሮን ከተፈጥሮ ማገናኘት ነው። እግር ከአፈሩ ይዋሃዳል እንጂ የመቶ ብር ሸራው አውልቆ የሽብር ሸበጥ ማድረግ ሌላ ነገር ነው። ዓለሙ ከበቃው እውነተኛ መነኩሴ ጋር ነኝ። ወደፊት ራመድ አሉና ለብቻዋ ከቆመችዋ የጥድ ዛፍ ግንድ ላይ ቅርፊት እየላጡ ከፊት ለፊታችን በእንጨት ከተሰራው ቤተክርስቲያኑ በር ላይ አተኮሩ። ቁልፍ ተንጠልጥሎባታል። አምስትያ የገዳሙ ስያሜ ነው እንጂ አምስቱ ቅዱሳን አቡነ ተክለ ሃይማኖት፣ ህላዊ ክርስቶስ፣ መቅደሰ ክርስቶስ፣ አካለ ክርስቶስና ማህደረ ክርስቶስ የተባሉ አይደሉ ያጸኑት? አምስት እኮ ናቸው። ለዚያ ነው አምስትዬ የተባለ። ዋናው ገዳም አሁን የምንገኝበት ስፍራ ነው። ሴቶች አይገቡበትም። የወንዶች ብቻ ገዳም ነው። በተለያዩ ዛፎች የተከበበ ሲሆን አሻግሮ ዓለምን ለማየት ከዛፎቹ ጥቅጥቅነት የተነሳ ይዳግታል። የቤተ ክርስቲያኑ አሰራር ድንጋይ፣ ኖራ፣ ግንዲላ፣ እንጨትና ዛሬ ያልደረስንበት ግብአት የተቀናጀ ነው። ድንጋይና አሰራሩ ከጎንደር ስልጣኔ በፊት የነበረውን የኪነ ህንጻ ጥበብ ያሳያል። ቆርቆሮዋ በቅርቡ እንደተቀየረ ያስታውቃል። ከዚያን ጊዜ ጀምሮ ምንም አደጋ አልገጠማትም። ማለት በአፄ ይኩኖ አምላክ ዘመነ መንግስት ከተሰራ በኋላ ቃጠሎ፣ ዘረፋ ሐሳቤን አልጨረስኩትም፣ ምንም አልደረሰባትም በሚል መንፈስ መነኩሴው ራሳቸውን አወዛወዙ። በግራኝ አልኳቸው። አጭሯን እዛቸውን ሳብ አደረጓት። የአምስትያን ገናናነት ሊተርኩ ጉሮሯቸውን ጠረጉና አባቶች እንደሚሉን ግራኝም በዚህ ዙሪያ ያሉ ገዳማትና አድባራትን ሲያወድም ይህንን ስፍራ አልደረሰበትም፣ አልረገጠውም። ያቀኑት አባቶች የመንፈስ ዘር እንደተዘራበት ነው። የእግዚአብሔር ጥበቃ አልተለየውም። በየትኛውም አቅጣጫ ማየትን የሚቻለው ከጫካ የሚወጣ መናኝና የገዳሙን ውበት ነው። ዱር እንደበቀሉት እጽዋት ሌላው ዓለም በቃኝ ያሉ መናንያን መኖሪያ ነው። አያሌ ነገስታት እጅ መንሻ ያበረከቱለት አምስትያ ገዳም ከ700 ዓመታት ለሚበልጥ ዘመን ከነክብሩና ከነስሙ ኖሯል። ጠንካሮቹ መነኮሳት ስራን የእምነት ያክል ተክነውበታል። አምሳለ ገነት በሚባሉ ስፍራ ላይ የሚገኘው ይህ ገዳም ጥንታዊ ቅርሶችን በውስጡ ይዟል። ጥያቄ እንዳለቀብኝ መገረሚያ መቋሚያ መለሉ የገባቸው መነኩሴ ከፊት ቀደሙ። እኛ ባለንበት ነበርን። ዞር ብለው ተመለከቱን። ይህ አይነት እይታ በእኛ ሀገር መነኩሴ ተከተሉኝ አይነት እንደሆነ ከልምድ ገብቶኛል። እግሮቻችን መንገድ ጀመሩ። የተወሰነ ርቀት አንገታችንን አዙረን የምንለቀውን ስፍራና የቤተክርስቲያኑን አሰራር እያደነቅን ነበር። መሬቱ ላይ የረገፈው ቅጠል ደርቋል። ሲረግጡት ይጮሃል። ከግቢው ወጥተናል። አባን እየተከተልናቸው ነው። ወደ መነኮሳቱ ማረፊያ እየወሰዱት ነበር። ለጥቂት ቀደማችሁ፣ ለጥቂት እንደው ሳምንት ቢሆን ይሄን ጊዜ በቀጣዩ ሳምንት ንግሱ ነበር። እኛም በበለጠ ለማስተናገድ አምስትያ የሚደምቅበትን ቀን መጠበቅ ባለመምጣታችን ተቆጭተዋል። አምስትያ በሀገራችን ከሚገኙ ገናና መንፈሳዊ መስህቦች አንዱ ነው። የገዳሙ አብነት የመጣችሁበት ቀን ታኅሳስ 5 አሊያም ነሐሴ 24 ሆኖ ቢሆን ይህንን የተፈጥሮ ውበት ከሀገሬው ሴት ጋር በጋራ አገኘው እንደነበር ገለጹልኝ። የቤተክርስቲያኑ የግንባታ ጥበብ፣ የመስኮትና በሮች ውበት፣ የሚደምቅ
የሚደንቅ ስፍራ የሚገኝ ድንቅ ቅርስ ጎበኙ። እድሜ ለኢማሙ። የእሱን አነጋጋሪ ታሪክ እውነትን ፍለጋ መጥቼ የሚበልጥ ነገር አየሁ። ስለመመለስ ከማሰብ ባለሁበት መመሰጥን መርጫለሁ። የመልስ ጉዞ ቁልቁለት ስለሆነ አይከብድምና።